ሰላም ውድና የተከበራችሁ ያየሁልዩ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ሁሉ መልካም በእውነት እኔ ጋር እግዚአብሔር የተመሰገነ ይሁን ደህና ነኝ። ሰላም ናችሁ? ሁሉ መልካም እኔ ጋር በጣም ደህና ነኝ። ያው ዛሬ ትንሽ ለየት ባለ ቪዲዮ ነው የመጣሁት። ደግሞ ድምጽ ተቀያይሯል፣ እንደምታዩ ጉንፋን ይዞኛል እና እንደምናችሁ ሙቀት እንዴት እያደረጋችሁ ነው? ያው የአካባቢያችንን አየር ንብረት ሙቀት፣ ፀሐይ እና ደግሞ የስራ ቦታችን ሁኔታ እያሳየናችሁ ትንሽ ያዘጋጀናት እንቆቅልሽ ጥያቄ አለ ከጓደኛዬ ጋር እየተጠያየቀ እና መልሱ ሳይመለስ ቅድሚያ የገመታችሁትን ስንት እንዲያገኛችሁ ታሳውቁናላችሁ ማለት ነው። ዳይ ወደ ቪዲዮ አብረን እንሄዳለን፣ አብረን እንሳቅ፣ አብረን እንመልስ። ወዳችኋለሁኝ። ቻናሉን ላይክ እና ሰብስክራይብ እያደረጋችሁ ወደ ቪዲዮ እንሄዳለን ማለት ነው። ወዳችኋለሁኝ። ይመቻችሁ። አሁን የአሁኑ ጥያቄ ስማ። አንድ ሰው አለ። ለምሳሌ አንተ አለህ፣ አንተና ሚስትህ አላችሁ፣ ልጅ አለህ። ከዛ ቢጋራ ሄዳችሁ ለሚስትህም የሚያስፈልጋትን ነገር በሙሉ ገዛህላት። ልብን ወደ ነው ያደርገው ይሰማለው እኮ ልብን ያለ ጭንቅላት ጀወላት። እሺ ለሚስትህ የሚያስፈልጋትን ገዛህላት፣ ለአንተም የሚያስፈልግህን ነገር ገዛህ። ከዛ ለራስህ ምን ገዛህ? ለራስህ ገዛ ለራሴ ያገዛለሁ እዲያ ምን አላ ነው እዚህ ነው ባለፈ ከገረድ ቆርስ እንደዚህ እኮ መልሰው የራሴ እኮ ራሴ ነው ያለው። ራስ ምን ገዛ? ወይ ለሚስትም ገዛ፣ ለልጅም ገዛ። የሚያስፈልጋቸው ለራስ ምን ገዛ? ለራሴ ምን ገዛ? ለራሴ የሚያገዛ ለራሴ ምን የገዛ? ለራሴ ምን ይገዛል? ምን አጣቆረ? ኮፍያ የለም፣ ኮፍያ ገዛለሁ። ቆይ ማለት ነው አንተ ቆም ማለት ነው። አሁን ያንተ ራስ መላጣ አይደለ? ለራስህ ግን ኮፍያ ገዛ። እናንተውን እኔ ካህተትኩ ስትገዛ ማለት ነው። ለራስ ከተባለ ኮፍያ ነው፣ መቼም ሌላ ነገር አይገዛም። እሺ ራስ እሺ። አሁን ጥያቄ ደግሞ ስማኝ፣ በጣም ቀለል ያለ ነው። አንድ ህፃን ልጅ እሺ እንትና ባገር ልጠይቅህ። አንድ ህፃን ልጅ ሐውዜን ተወለደ፣ ሐውዜን ተረገዘ፣ መቀሌ ክርስትና ተነሳ፣ አዲግራት አደገ፣ ጥርሱ የተበቃል። ድገሙ። ጥርስ ማለት ስኒ። ድገመው ያልኩህ ሐውዜን የተወለደ ሐውዜን ተረገዘ። አይዋ ተረገዘ ማለት እንደዚህ ነው። ሆዷ ነፋ ማለት ነው። እሺ መቀሌ ተወለደ፣ አዲግራት አደገ፣ ጥርሱ የተበቃ። የተበቀለው እንደዚህ ነው። የት እንደዚህ ነው? እንደዚህ ነው። ያፉ ወደዚህ ነው ይዋል። ምክንያት ያንተን የሚከብድህ ነገር ምንድን ነው? ለማንኛውም ሀዲዱ ይባላል። ሀዲድ በባራ ማለት ነው። ሀዲድ ዲድ ይባላል። ሀዲድ ያላልኩም። ሀዲድ ማበራት ወገና በአረበኛ ዲድ ይባል በማራ። እሺ ይሄን መልስልኝ። ለምሳሌ እንትን ምን ትባላለች? ለምሳሌ ድመት ተቀደ ሚያው ድመት ስታባረታት ነው ሂጂ ስትል በምን እንዴት ነው የምትላት? ብስ ነው የምንላት። ብስ ትባላለች። ብስ ስትላት ትሄዳለች። ዶሮሳ ኩት። አሁን እንታገር። አሁን አንተ ቢጋላ ሄድክ። አዛ ቢጋላ ሄደህ ምንና ምን ሱቅ እየሸጡ ታገኛለህ። አሁን ሱቅ የሚሸጡት አሁን እነዚህ ባንክ ላይ መስሪያ ያለው ከሸር ላይ አውራ ዶሮና ድመት ቢሆን፣ አውራ ዶሮ ማለት ይሄ ወንዱ ነው ኩት የምትለው ማለት ነው። ድመት አሉ አብረው እየሸጡ ታገኛቸው። ሄደህ አሁን አንተን መግዛት የፈለግከው ብስኩት ነው። በቃ እኔ ለህጅ አሁን ብስኩት ሰጡኝ አልኳቸው። ሳይሰጡኝ እንትን ከረሜላ ስጡኝ ስላቸው ሰጡኝ። ብስኩት ስጡኝ ስላቸው ሁለቱም ሸሹ። ለምን ሸሹ? ብስኩት ሽጥ ስትል ብስኩት ስጡኝ ስላቸው ከረሜላ ብያቸው ሰጡኝ። ብስኩት ስላቸው ሁሉም ሸሹ። ሆነው ሸሽ ማለት
ሮጡ ከረሜላ ስላቸው ሰጥተውኝ እሱ ነው ብስኩት ስትል ብስኩት ማለት ነው። ይሮጡ እኔ ብስኩት ለለተለ ብስኩት በትክክል ተመልሷል። አንተ በቃ አትሸነፍ። እሺ ሌላ ጥያቄ አለኝ። እሺ አሁን ጥያቄን ስማኝ። ዛፍ ታውቃለህ? አዎ ዛፍ አለ። ከሻፕ ማለት ነው ከቢር። እሺ ያን ዛፍ 12 ረጅም ዛፍ ነው። አጫፉ 12 ቅርንጫፎች አሉት። ቅርንጫፍ ታውቃለህ? ያን ጀረር እንዲህ ያለ በቃ ዛፍ አታውቅም? ዛፉ አሁን ዛፍ ቅጠል ምናምን ያለው እንደዚህ በቃ 12 ብቻ ናቸው ግን ያሉት እንደዚህ ብለው ዛፉ ማለት ነው። 12ቱም 30 ፍሬ ያላቸው። እሺ እሱ ምንድን ነው? 12 ፍሬ አለ። አንድ ረጅም ዛፍ አለ ነው። እሺ ያን ዛፍ እንደዚህ ያለ እንደዚህ ብሎ ማለት ነው። እንደዚህ ብሎ ጀረር አለው። ጀረር ይባላል። እሺ ያን 12ቱም ጭረንፎው እንትን አለው 30 ፍሬ ያለው። እሺ እሱ ምንድን ነው? ግልጽ አልሆነልህም? 12 ጀረር አለው። በመጀመሪያ ዛፉ አንድ ረዝም ሆኖ አሁን እስክሪብቶ አለ እንደዚህ ቆሞ አለ። እሺ ከዛ 12 ቅርንጫፎች አሉት እንደዚህ ብሎ ማለት ነው። 12 እሺ ለምሳሌ እንዲቀና እንደ በመኪና የገጨው ቁርቁር አለ። መስዋዕት አይደለም ብዙ ነው ዛፍ እኮ ግን ያን አለ። ለምሳሌ እሱ ግን ብዙ ቅጠል አለው። ያን ግን 12 ብቻ ነው ያለ። ያን ያረዝም ዛፍ። እሺ ያን 12ቱም ዛፎች 30 ፍሬ ያላቸው። እሱ ምንድን ነው ብለህ ታስባለህ? ምንድን ነው? ተመራመሩ። እናንተም ተመራመሩ። ዛፍ ይላል እኮ ምን ዛፍ? እንዴት አይነት ዛፍ? እንዴት ዛፍ ይሆናል? በቃ የቀረጽኩት ስለሆነ ላጣት ልንገርህ መልሱ። ረዝሙ ዛፍ ዓመት ነው። ዓመት ሰና እዩ 12ቱ ቅርንጫፍ ያልኩት ደግሞ 12 ወሮች። እሺ 12 ወር ታውቃለህ? እሺ 30 ደግሞ 30 ፍሬ ደግሞ አንድ ወር ስንት አላት? 30 ቀን አላት። እሺ አይገናኝም። እዚህ እናንተ በራሴ ያንተቸው አይደለም። ዘባ መከማፊ አማርኛው ስላልገባ ነው። ተረጋጋ። ረዝም ዛፍ ማለት እሺ አሰረኝ እና እንግዲህ እዛ ዓመት ብዬ ልጠይቅህ ጥያቄ ምርምር እኮ ተፈላሰፍ። ረዝሙ ዛፍ ማለት ዓመት ነው። 12 ቅርንጫፍ አለ ያልኩህ የአንድ ዓመት ስንት ወር አሉት? 12 12ቱም ቅርንጫፎች ደግሞ 30 ፍሬ ያላቸው ያልኩህ ደግሞ የአንድ ወር 30 ቀን ስላላት እኔ ከባድ ነው ግን